ቲክታክ ላይ ይመጣልኛል ስለሰሚነሽ ኪዳነ ምሕረት ሰው ሲያወራ ሰማለሁ። ለምን ፈልኩ ሁሉንም ነገር ትሰሚያለሽ። እግዚአብሔር ልጅሽ ይሰማል አይደለ? ስለዚህ በቃ የሆነ ነገር ማርያም ማህበር ናት፣ ጽዋ ናት፣ ዝክር ናት። በስሟ ተሰብስቦ እግዚአብሔር ይመለክበታል። አባታችሁ ከጠፋ እንደዚህ መጸለይ ትችላላችሁ። 3 ሰዓት ላይ አባታችን ነው ብለን አቤቱ ጌታ ኢየሱስ ክርስቶስ በዚህ ሰዓት አድነኛልና ከአጋንንት ስራት ከአጋንንት ግርፋት አድነኝ፣ ለኔ ስትል ተገርፋል፣ ለኔ ስትል በዚህ ሰዓት በዚህ ቀን ሰኔ 16 የኪዳነ ምሕረት ቀን ለባሰው አይደለችም ልክ እንደ ሰው አትገምትም ሰውን በጨርቅ ባደረገው በለበሰው ሳለቅስባት እንደ በጭራሽ ያንቀይተውሽ ነው በቃ እንደዚህ ሂጄ ለማናገር እግዚአብሔርዬ ምናምን ጸሎት ምናምን እንዴት ጭራሽ ከዛ ሳለ ጸበል ሰሚነሽ ኪዳነ ምሕረት ሲወራ ቲክታክ ላይ ይመጣልኛል ስለሰሚነሽ ኪዳነ ምሕረት ሰው ሲያወራ ሰማለሁ። ለመሄድ ፈለኩ መሄድ ፈለኩኝ። የት ሰሚነሽ ኪዳነ ምሕረት እሺ እንደዚህ ፕላን ያደረኩበት ነገር የለም። በቃ እሄዳለሁ እላለሁ የሆነ ነው እንጂ እንደዚህ አድርጌ ዝም ብዬ ተነስቼ ድንገት ሄድኩ ሰሚነሽ ኪዳነ ምሕረት። ጥያቄም ጸሎትም በቃ ዝም ብዬ ነው የማለቅሰው። ሁሉንም ነገር ነገርኳት። በቃ ድክም እንዳለኝ ነገርኳት። ልቤን እንደደከመው ሁሉም ነገር እንዳስጠላኝ አሁን ላይ ምንም ነገር ማድረግ እንደማልችል ሁሉም ነገር ጨለማ እንደሆነብኝ ነገርኳት። ያለቅስኩ በቃ ደክሞኛል አልኳት። ትሰሚያለሽ አይደለ? ሁሉንም ነገር ትሰሚያለሽ። እግዚአብሔር ልጅሽ ይሰማል አይደለ? ስለዚህ በቃ የሆነ ነገር በቃ የሆነ ቢያንስ ይሄን ስሜቴን የሆነ ነገር ድክም ብሎኛል። እስኪ በቃ ታረጅኝ እስኪ እንደው አላሳዝንሽም? ከልጅነት ጀምሮ ስቃይ አላሳዝን? ምን በድዬ ነው? እኔ መፍትሄ እፈልጋለሁ ካንቺ የሆነ ነገር እፈልጋለሁ። በቃ እንድትሰሚኝ መልስ እንድትሰጪኝ ለልጅሽ እንድታናግሪልኝ እፈልጋለሁ። እኔ እኮ በቃ ካንቺ መልስ ነው የምጠብቀው አልኳት። እንደዛብዬ በቃ ማወራውን ማላቅም አልቅሽ ብቻ ወጣሁ ሄድኩ። ከዛ የሆነ ክላስ ምናምን ብቻ ተሰጠኝ ያዝኩኝ። ጾም ነበረ የጸንታይ። ከዛ ልክ እዛ 7 ቀን ተቀመጥኩኝ። ከዛ ተመለስኩ በ7ኛ ቀኔ። እንዴት እንደሆነ አላቅም። እውነት እንዱ ሰሚነሽ በምታውቀው እንዴት እንደሆነ አላቅም። እንዴት እንዳረገችልኝም አላቅም። የሆነ በቃ እንዴት ነው ይሄ ጠንካራ ሰው ሆንኩ። እኔ አላቅም እንዴት እንደሆነ ሰው የሆነ እንዴት ነው እንደምችል በቃ ሰው እንደሆንኩ ተሰማኝ። ምንም ነገር ማድረግ እንደምችል ተሰማኝ። በቃ ውስጤ እንደዛ ነው የሚለኝ። በቃ ከመጣው ጀምሮ ትቻያለሽ፣ ይሄን ነገር መተው አለብሽ፣ ነገሮችን መርሳት አለብሽ። ሁሉንም ነገር ተውኩት። እንዴት እንደጠፋ አላቅም፣ በምክንያት እንደሆነ አላቅም። በቃ ጠንካራ ሰው ስትመለሽ ስመለስ ጠንካራ ሰው ማላቃት ቤቲ የት እንደተፈጠረች ማላቃት ቤቲ በቃ በጣም ጠንካራ ሰው በራሴ ኮንፊደንስ ያለኝ ማንም ምን ከጎኔ የሆነ ሰው እንደዚህ ኮረ የዘን ታይም 5 ቀን ጸበል የለችም እሳጋ ሲሰማኝ ነበርስ በቃ እኔ እኮ አላቅም ምን እየሆንኩ እንደሆነ እኮ አላቅም፣ ግን ተቀይሬያለሁ። በቃ ማንም ምን አለ ምንም አይመስለኝም። ልብስ ነው የፈለኩት ነው የምለብሰው። እዚህ ጋር ተቀዶ ድንገት ተቀዶ ቢያዩት ጠንካራ ሰው
ለኔ ሰሚነሽ ኪዳነ ምህረት ይሄን አረጋች። ኧረ ልልበል በስመ ከዛ በኋላ ያሉት እንባዎች የምስጋና ሆኑ። እውነት ላለቅስ እኮ እችላለሁ፣ ላዝን እችላለሁ። እሷን ለማመስገን እንደው ሰሚነሽ ኪዳነ ምህረትን ለማመስገን የሆነ ሰው እኮ ሊያስከፈኝ ይችላል፣ ሊከፈኝ እኮ ይችላል አይደለም? ተመስገን ነው በቃ። አመሰግንሻለሁ፣ እንዲህም ሳላደረግሽልኝ አመሰግናለሁ። በህይወቴ ለተፈጠረው አፕታይታችሁ ከጠፋ እንደዚህ መጸለይ ትችላላችሁ። ይሄን ቪዲዮ ለምትወዱት ሰው ሼር አድርጉት። በጸሎት ህይወታችሁ ይጠቅማችኋልና ግድ የላችሁ። 3 ሰዓት ላይ አባታችን ሆይ ብለን አቤቱ ጌታ ኢየሱስ ክርስቶስ በዚህ ሰዓት አድነኸኛልና ከአጋንንት ስራት ከአጋንንት ግርፋት አድነኝ። ለኔ ስትል ተገርፋል፣ ለኔ ስትል ዋጋ ከፍላል። ቤዛዬ ነህ። አሁንም አጋንንት ሊያስሩኝ ይፈልጋሉና አድነኝ። በዚህ ሰዓት ዓለምን ለማጥፋት የምትመጣበት ሰዓት ነውና እባክህ በበጎች በቀኝ በኩል አድርገኝ። በዚህ ሰዓት አንተ እንድትወለድ አበሰረ ቅዱስ ገብርኤል እኔንም መልካም ዜና አብስረኝ። በህይወት ያለውን መከራ አስወግድልኝ። በዚህ ሰዓት ቅዱስ ገብርኤል ስለሱ ደቂቅ እንዲያልኳልና እኔንም ከሰዓት አድነኝ ማለት እንችላለን። 6 ሰዓት ላይ ደግሞ አባታችን ሆይ ብለን አቤቱ ጌታ ኢየሱስ ክርስቶስ በዚህ ሰዓት አጋንንት የሚሰለጥንበት ሰዓት ስለሆነ እባክህ ከቀስር ጋር ያድነኝ። በዚህ ሰዓት ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ 5 ቁናተ መስቀል እጅን ወገብህን ቸንክረዋልና ለኔ ስትል ተቸንክራል። አጋንንት ሊቸነክሩኝ ስለሚሞክሩ አንተ በተቸነከርክበትና በፈሰሰው ደም አጋንንትን ቸንክርልኝ። በዚህ ሰዓት እመቤታችን ቅድስት ድንግል ማርያም አልቅሳለችና የሷን ባንድ ምልጃውን ይምጣልኝ። አይሁድ ስቀለው ዛሬም አጋንንት እኔን ሊያጠፉኝ ይሰቀል የሚል ግደሉ የሚል አጥፋው ቸንክሮ የሚል ሞት ታዞብኛልና እባክህ ከዚህ አድነኝ። በዚህ ሰዓት በዚህ ቀን ሰኔ 16 የኪዳነ ምህረት ቀን ከከባድ የመኪና አደጋ ከሞት ተረፍኩ። እናቴ ኪዳነ ምህረት ድንግል ማርያም ከልጇ ከኢየሱስ ክርስቶስ ጋር ሆነው የሞቴን ደብዳቤ ቀደው ጣሉ። ይኸው እኔም በዓመቱ ለምስክርነት በቃው። ሁላችሁም ድንግል ማርያም ኪዳነ ምህረት ሆይ እንወድሻለን፣ የክብር ስግደት እንሰግድልሻለን፣ አንቺ አማላጃችን እንወድሻለን በሉልኝ። ለስሟ ለክብሯ ምስጋና አቅርቡልኝ። ቀደምልኝ ከፊት ጉዞ በስሟ ተበልቶ በስሟ ተጠጥቶ በስሟ ተመጽውቶ በስሟ ተሰብስቦ ባዳ እንደ ስጋ ዘመድ ይዋደድበታል። ማርያም ባህል ናት። ህገ መንግስት ሳይረቅ ፖሊስ ሳይደራጅ ማርያምን ብለው በስሟ ምለው በስሟ ውል አስረው በስሟ ቃል ገብተው ሀገር አቅንተውባታል። ፍርድ ቤት እስር ቤት ሳይሰራ በማርያም ተብለው ለጥል እርቅ ተቀምጠው ፍርድ ሸንጎ ቆመውባታል። ማርያም በጎ አድራጎት ሳይታወቅ እንጂዮ ሳይለመድ ስለ ማርያም ብሎ ጧሪ ቀባሪ ያጡ የታመሙ የተራቡ በልተው ጠጥተው ማደሪያ ያጣው ሳይቀር በስሟ ለምኖ ከማያውቀው ቤት እንደ ንጉስ አድሮባታል። ለኢትዮጵያዊ ማርያም ስሙ ናት። ኃይለ ማርያም፣ ተክለ ማርያም፣ ገብረ ማርያም፣ ወለተ ማርያም። ማርያም ተራራም ናት። ደብረ ማርያም ተራራ፣ የረር ማርያም ተራራ፣ ዝቋላ ማርያም ተራራ፣ ጊሸን ማርያም ተራራ፣ ደብረ ማርያም ተራራ፣ መቅደላ ማርያም ተራራ። ማርያም ወንዝም ናት። አቃቂ ማርያም፣ ርህረተ ማርያም፣ ባህረ ማርያም ሀገር ከፍቅሩ የተነሳ ተራራና ወንዙን የሰየመላት ማርያም ቋንቋ ናት። ሲገረም ማርያምን፣ ሲጨነቅ ስለ ማርያም፣ ሲመርቅ ማርያም በሽልም ታውጣሽ የሚላት ማርያም የሕፃን ጠባቂ የአገር ዋስትና ናት። ለኢትዮጵያዊ ማርያም የምህላው መደምደሚያ ናት። የሰላም ሚኒስቴር ሳይቋቋም የአካባቢ ጥበቃ ቢሮ ሳይደራጅ ስለ እናትህ ስለ ቅድስት ድንግል ማርያም ተብሎ ማዕበልና ድርቅን የበረደባት ጦርነትና ቸነፈር የቀዘቀዘባት መደብ ናት። ማርያም በስሟ ተማጽነን፣ በስሟ ዘክረን፣ በስሟ ተሰይመን፣ በስሟ ምለን፣ በስሟ ተስለን፣ በስሟ መርቀን የማርያምን ትህትና የሰለሞንን ጥበብ ይስጣችሁ ብለን ሙሽራ ይዳርንባት። ሆድ ለባሰው አይደለችም ልክ እንደ ሰው አትገምትም ሰውን በጨርቅ ባደረገው በለበሰው ሳለቅስባት እንደ ሕፃን ሳለቅስባት እንደ ለጋ አይዞህ ብላ አቅፋ ባብላ ከጉንጬ ላይም ባንጠርጋ ውስጤ ሲዘል ስብረከረክ ስወድቅባት እጄ ደጇ ሊያነሳኝ የሚዘረጋ እጹብ መዳፍ ቅዱስ እጇ የሚረዳኝ በጠፋበት ወዳጅ ምለው አንድስ እንኳን መከራውን ያሳልፍሽኝ ሆነሽ ታዛ ሆነሽ ድንኳን በጨለመ ሕይወቴ ላይ ምታበሪ ብሩህ ቀለም እንኳን ኖርሽኝ መብርሃን እንኳን ኖርሽኝ እናት ዓለም እናቴ ጠራጠር ምልጃሽ ይረዳኛል ለተከፋ